ሰላም ጤና ይስጥልኝ ውድ ቤተሰቦች፣ ይህ የኩርሉስ ሚዲያ ነው። ቻናላችንን ሰብስክራይብ፣ ላይክ እና ኮሜንት በማድረግ ይወዳጁን። ዛሬ ይዤላችሁ የመጣሁት በህንድ ሀገር ንጉስ የሆነው ስለ ኢትዮጵያዊው ማሊክ አምባር ነው። ንጉስ ማሊክ አምባር ከባርነት ወደ ንግስና ከጥንት ጀምሮ ከሀገራቸው ርቀው በሌሎች ሀገሮች ኢትዮጵያውያንን ማግኘት እንግዳ ነገር አይደለም። በብዛት ይጓዙባቸው ከነበሩት ሀገራቶች ውስጥ ህንድ አንዷ ነበረች። ኢትዮጵያውያን ወደ ህንድ መሄድ የጀመሩት ከአራተኛው ክፍለ ዘመን ጀምሮ እንደሆነ ድርሳናት ያስረዳሉ። በህንድ ውስጥ የሚኖሩ ኢትዮጵያውያን ተጽዕኖአቸው ይበልጥ ከፍተኛ የነበረው በ14ኛው እና በ15ኛው ክፍለ ዘመን ነው። እነዚህ ኢትዮጵያውያን ሲዴይ ወይም ነጋሽ በመባል ይታወቃሉ። ሲዴይ ማለት ሰይድ ከሚለው የአረብኛ ቃል የተገኘ ሲሆን ትርጉሙም አለቃ እንደማለት ነው። ነጋሽ የሚለው ደግሞ ንግስና የሚገባውን ግለሰብ ወይም ህዝብ እንደሚያመላክት ዶክተር ክላይድ ይጠቅሳሉ። ከ1330 እስከ 1340 ወደ ህንድ የተጓዘው ታዋቂ ሞሮካዊው ኢብን ባቱታ በማስታወሻው ላይ ኢትዮጵያውያን በህንድ ውቅያኖስ ላይ የሚደረጉ ንግዶችን በዋነኝነት ይቆጣጠሩ እንደነበር ገልጸዋል። ኢትዮጵያውያን ነጋዴዎች ከህንድ አልፈው በስሪላንካ እና ማሌዥያ ተጽዕኖአቸው የበረታ እንደነበር በጽሑፉ ገልጸዋል። ኢትዮጵያውያን በህንድ ከባርነት ተነስተው የራሳቸውን መንግስት እስከ መመስረት ደርሰዋል። በዛሬው ፕሮግራማችን ከባርነት ተነስቶ የሀገር መሪ ንጉስ መሆን ስለቻለው ኢትዮጵያዊው ማሊክ አምባር ይሆናል። የማሊክ አምባር ትክክለኛ የውልደት ስሙ ሻምቦ ሲሆን የተወለደውም እንደ አውሮፓውያን ዘመን አቆጣጠር በ1548 በምስራቅ ኢትዮጵያ በሐረር አካባቢ ነው። ማሊክ አምባር ገና በልጅነቱ በ5 ዓመቱ በባርነት እንደተሸጠ የታሪክ ድርሳናት ያስረዳሉ። በጦር ምርኮኝነት ተይዞ በባርነት ተሽጧል። አምባር ለመጀመሪያ ጊዜ የተሸጠው በቀይ ባህር ዳርቻ በተመሰረተችው በቡና መናኸሪያዋ አልሙካ በተባለችው ወደብ ላይ ነው። በዚች ወደብ ላይ የወደቀው ትንሹ ማሊክ ጋዚ ሁሴን ለተባለ ከበርቴ ተሽጦ ወደ የመን አቀና። ጋዚ ሁሴን የማሊክን ፈጣን አእምሮ እንዳለው በማስተዋላቸው ከሌሎች ባሪዎቻቸው ለይተው በሂሳብና አስተዳደር ዘርፍ እውቀትን አስጨብተዋቸዋል። የታሪክ አጥኚዎች አምባር የሚለውን ስም እኚሁ አሳደራቸው እንዳወጡላቸው ይናገራሉ። አምባር የጋዚ ሁሴን ሞት ተከትሎ ወደ ባግዳድ በቃሲም አልባግዳዲ ተሽጦ ወደ ባግዳድ ተጉዘዋል። በመጨረሻም አምባር በ1570 ቺንጊዝ ኻን ለተባሉ ከፍተኛ የአህመድ ናጋር ሱልጣኔት ባለስልጣን ለሆኑት ቺንጊዝ ኻን ተሸጡ። ቺንጊዝ ኻን ትልቅ ወታደራዊ ጠቢብ ስትራቴጂስት መሆናቸው ይነገራል። የአህመድ ናጋር ሱልጣኔት ቤተ መንግስት አስተዳደርና የወታደራዊ ጉዳዮች ኃላፊም ነበሩ። ቺንጊዝ ኻን የአምባርን ምጡቅ አስተሳሰብ በመረዳታቸው በርካታ እውቀትን አስጨብጠዋቸዋል። አምባር በቺንጊዝ ኻን አስተዳደር ሆነው ወታደራዊ ዲፕሎማሲያዊ እውቀቶችን ቀስመዋል። ቺንጊዝ ኻን አምባርን የወታደራዊ ጉዳዮች ኃላፊ አድርገውት ብዙም ሳይቆዩ ህይወታቸው አለፈ። ወቅቱ ስመገናናው የሙጋል ስርወ መንግስት በታዋቂው ንጉስ አክባር እየተመራ አፍጋኒስታንና ፓኪስታንን አጠቃሎ ወደ ህንድ የዘለቀበት ጊዜ ነበር። ሙጋሎች ከፊል ህንድን ይዘው ወደ አህመድ ናጋር ሱልጣኔት መቀመጫ ወደ ዲካን ከተማ መሩ። የአህመድ ናጋር ሱልጣኔት ገዢ ሙጋሎችን ለመዋጋት ወታደሮችን አሰባሰቡ። የማሊክ አምባር ሰራዊትም ከንጉሱ ጋር ተሰልፈው ሙጋሎችን ገጠሙ። ነገር ግን እጅግ ፈርጣማ የሆነው የሙጋል ሰራዊት ድል አድርገው ሱልጣኔቱን ተቆጣጠሩ። ከዛም የአህመድ ናጋር ሱልጣንን ከሀገር አባረሩ። ማሊክ አምባርም የደፈጣ ውጊያ ለማድረግ ሰራዊቱን ይዞ ሸፈተ። ማሊክ አምባር የሙጋሎችን የስንቅና አቅርቦቶችን በማጥቃት በምርኮ እየወሰደ ጡንቻውን አፈረጠመ። ሙጋሎችን በተደጋጋሚ በማሸነፍ ብዙ ይዞታዎችን ለመቆጣጠር በቤተ መንግስት ዙሪያ ብቻ እንዲወሰኑ አደረገ። የማሊክ ዝናው በስፋት እየተሰራጨ የሰራዊት ቁጥሩም እየጨመረ 50,000 ሰራዊት ደረሰ። በመጨረሻም ሙሉ በሙሉ ሙጋሎችን ድል በማድረግ ግዛቱን ተቆጣጠረ።
ነገር ግን ማሊክ አምባር በቀጥታ ከዙፋኑ ከመቀመጥ ይልቅ ከኋላ ሆኖ መዘወር መረጠ። በመሆኑም ከቀድሞ የንጉሳዊ ቤተሰቦች ዳግማዊ ሙርታዝን በመምረጥ ልጅ እንዲሮለት ተነገሰው። ዙፋኑ ላይ ዳግማዊ ሙርታዝ ይቀመጥ እንጂ ሀገሪቱን ከጀርባ ሆኖ የሚዘውረው ማሊክ አምባር ነበር። ሆኖም ማሊክ አምባር ካነገሰው ዳግማዊ ሙርታዝ ጋር ባለመስማማቱ ከንግስናው አስወግዶ የ5 ዓመቱን የልጅ ልጁን ሳልሳዊ ቡርሃን በማለት አነገሰው። ማሊክ አምባርም በልጅ ልጁ ሞግዚትነት ራሱን በመሾም ዙፋኑን እንደ በፊቱ ከጀርባ ሳይሆን ከፊት ሆኖ ለመሸፈር በቃ። በዚህም ለ16 ተጨማሪ ዓመታት የዲካንን ግዛት በበላይነት አስተዳድሯል። ማሊክ አምባር እንደ አውሮፓውያን አቆጣጠር በ1626 በ80 ዓመቱ ህይወቱ አልፏል። ውድ ቤተሰቦች እነዚህና ሌሎች ተመሳሳይ ታሪኮችን በቻናላችን እንድናቀርብላችሁ ቻናላችንን ሰብስክራይብ፣ ላይክ እና ኮሜንት በማድረግ ቤተሰብ ይሁኑን።